ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይብ? ሰላም ናችሁ ወይ? ዛሬም እንደተለመደው አበባ አብረን እንሰራለን። የሪባን አበባ ኢንሻአላህ አብራችሁን ቆዩ። ዛሬም እንደተለመደው እንግዲህ እዚህ ዛሬ ልንሰራ ያሰብነው በሰማያዊ ከለር ነው። እንግዲህ ሰማያዊ ከለር እኔ በጣም የምወደው ከለር ነው። አብረን እንሰራለን ኢንሻአላህ። ተረፈ ግን ደህና ናችሁ ወይ? እንዴት ናችሁ? ጠፋ እያለን ያው መልሰን ደግሞ ብቅ እያለ ነው እና እንዴት ናችሁ? ስራ እንዴት ይዟችኋል? እናንተስ እየሞከራችሁ ነው ወይ? ሞክሩ፣ ቪዲዮ ስሩ፣ ሞክሩ፣ ስሩ፣ አብረን እንስራ፣ አብረን እንደግ፣ ሙያም ያው አብረን እንልመድ እያልኩ ነው። እኔ እንግዲህ ያለኝን የማውቃትን ያው ይዤ መጥቻለሁ ወደ እናንተ ማለት ነው። እናንተም የምትችሉትን የምታውቁትን ሼር እንደራረግ ማለት ነው ሀባይብ እና ይሄን ቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እኔ ሰማያዊ ከለር በጣም ነው የምወደው። እስኪ እናንተ ምርጫ ምንድን ነው? ኮሜንት ላይ አስቀምጡልኝ። ምን ከለር ይመቻችኋል? እኔ ሮዝ ከለር እና ሰማያዊ ከለር በጣም ይመቸኛል። በዚህ አጋጣሚ ምን ከለር እንደሚመቻችሁ ንገሩኝና እሰራላችኋለሁ። ቀይ ከሆነ ቀይ ይመቸናል ብሎ ለጊዜው ለነገሩ ቀይ በትልቁ ስላላገኘሁ ነው። ቀይ በትልቁ አላገኘሁም፣ ለዛ ነው። ሳስበው አንሰኛል።
ለመልመድ አልረፈደም። ሀባይ ምንም ሙያ ለመልመድ አይረፍድም። እኛ በተመቸን እና በፈለግንበት ሰዓት ምንም አይነት ሙያ መልመድ እንችላለን። ምንም ይሁን ምን በተመቸን ሰዓት። አንዳንድ ሰው አሁን ከዚህ በኋላ ለምጄ ምናምን ይላል ማለት ነው። ግን ይለመዳል፣ ይሆናል። ምንም ነገር ለማወቅ ጊዜ አያልፍም። ወላሂ አሁን ከዚህ በኋላ ለምጄ አሁን ከዚህ በኋላ እንደዚህ አድርጌ ምናምን እያልን የምንለው የምናስበው ነገር እሱ ነው በቃ እኛን ወደኋላ የሚያስቀረን ማለት ነው። በቃ በተመቸን ሰዓት ማድረግ ባለብን ሰዓት የሆነ ነገር ልናደርግ ካሰብን በቃ ያ ነገር ማድረግ። አዎ ብዙ ሰው በተለይ እናንተ የሚያውቃችሁ ሰው ወይ አሁን በዚህ ሰዓት አሁን እስከ ዛሬ ያልለመድሽውን እስከ ዛሬ ያልሞከርሽውን ምናምን ነገር ምናምን ሊሏችሁ ይችላሉ ማለት ነው፣ በአካባቢያቸው ያሉ ሰዎች። ምክንያቱም በአሁኑ ሰዓት ማለት ነው ወላሂ የሚያበረታታ የለም። በተለይ ደግሞ የራሳችሁ የቅርብ ሰው ምናምን አሁን ከዚህ በኋላ ምናምን ለምደሽ እንደዚህ ውጤታማ ልትሆኚ ነው ምናምን የሚላችሁ ሰው ነው የሚበዛው እንጂ አዎ ጥሩ ነው ሞክሪ ምናምን የሚል ሰው የለም በአሁኑ ሰዓት ማለት ነው። በቃ እናንተን የሚያዳክም ብቻ ነው። መቼም በእኔ አካባቢ ያለ ሰው እንደዛ ነው። የእናንተን እርግጠኛ ባልሆንም ማለት ነው። እና እንደዛ የሚል ሰው ካለ ግን አትስሙ፣ በቃ አትስሙ። ወላሂ እናንተ መስራት ያለባችሁን ነገር በራሳችሁ ፍላጎት በራሳችሁ እቅድ ስሩት። የሰው ልጅ ምንም ነገር ቢሆን እናት ሆድ አይለምድም። ደግሞ እስከዛሬ ስላለመደ ብቻ እስከዛሬ የሆነ ነገር ስላልሞከረ ብቻ በቃ እድሜው ሙሉ ሳይሞክር ይኖራል ማለት አይደለም። በቃ ይሞክራል። መሞከር ባለብን ሰዓት እንሞክራለን። መስራት ባለብን ሰዓት እንሰራለን አይደል? የሰው ልጅ እዚህ ዱንያ ላይ እስካለ ድረስ በቃ መሞከር ነው። መሞከር፣ መስራት፣ ማንንም ሰው አለመስማት። ያኔ ደግሞ እናንተ ሞክራችሁ ወይ ውጤታማ ስትሆኑ ምናምን ሲያዩ ኦኬ ለካ እንደዚህም አለ እንዴ ይላሉ ማለት ነው። ብቻ እናንተ የሆነ ነገር ጀምራችሁ አለማቋረጥ፣ በቃ መሀል ላይ አለማቋረጥ፣ አለመተው። ገባችኋ? እዛ ነገር ላይ እስከ መጨረሻው መታገል፣ እስከ መጨረሻው መሞከር፣ እስከ መጨረሻው የሆነ ነገር እስከ መጨረሻው ስንታገልለት ነው ውጤት የሚያመጣው እንጂ ጀምረን ስለተውነው ስለጀመርነው ብቻ ስለሞከርነው ብቻ አይደለም ውጤት የሚመጣው። ግዴታ እስከ መጨረሻው መሄድ እስከቻልነው አላህ እስከፈቀደልን ድረስ ማለት ነው። በዛ ሲሆን ውጤታማ ውጤት ይኖረዋል ማለት ነው። ባይዘው መካየፉ እንዳይጮህባችሁ ብዬ ዘግቼው ነው እና ሙቀት አለ በጣም ድምፅ ስላለው ስለሚጮህ ዘጋሁት ማለት ነው። እና ቶሎ ሰርቼ ልክፈተው እላችኋለሁ። እና ሞክሩ፣ ታገሉ ነው የምላችሁ። ሁላችንም መታገል አለብን፣ መሞከር አለብን። ባለችን ሰዓት ባለችን ጊዜ አሁን እኔ ስራ ሰርቼ መጥቼ ነው እንግዲህ ክፍሌ ባለችኝ ሰዓት ቁጭ ብዬ ይሄንን የምሞክረው ማለት ነው። ምናልባት የሆነ ሰዓት ይጠቅመኛል በሚል ማለት ነው።
የሆነ ሰዓት ያስፈልገኛል በሚል ነው። ገባችሁ ሀባይ? ስለዚህ እናንተም እንደዚያው ባላችሁ ቦታ ባላችሁ ጊዜ የሆነ ነገር መሞከር፣ የሆነ ነገር መስራት። እኔ ባለፈው እንደነገርኳችሁ መስራት የምፈልገው እንትን ነበር፣ እንትን ምንድን ነው ስሙ፣ ሱፍራ ነበር መስራት የምፈልገው መልመድ የምፈልገው፣ ግን እቃውን አጣሁት፣ ማቴሪያሉን አጣሁት። እና ስሩ፣ ሙያ ልመዱ፣ እንቀሳቀሱ፣ ቪዲዮ ስሩ። ዩቱብ ላይ ከመጣን አይቀር መስራት አለብን የሆነ ነገር እላችኋለሁ። ቤተሰብ ሰብስክራይብ፣ ላይክ እያደረጋችሁ አስተያየታችሁንም እየጻፋችሁልኝ እስኪ ምን ከለር እንደምትወዱ ንገሩኝና ሰራላችኋለሁ ማለት ነው። ታያላ በላሸዋት ቀጠልኳት። ዩቱብ ነው ዩቱብ ትንሽ ያቃጥላል፣ ግን መቻል ነው። እውነት ያቃጥላል። ጨርሰናል። አሁን እንግዲህ እናደርገዋለን። ይሄንን እናያይዘዋለን። ዛሬ እንደ ባለፈው አይደለም የምሰራው፣ ዝም ብዬ ኖርማል ነው የምሰራው። ኖርማል ነው የምሰራው ዛሬ። እንደጋለ ይጋለ ወይ ደግሞ በጣም የሚያቃጥለው
ይበልጥ ደግሞ እኔን መከታተል ከፈለጋችሁ ቀጥታ ቲክቶክ ላይቭ ላይ ስገባ ቶሎ ላይቭ ገባለሁ። አብረን እንሰራለን። በቲክቶክም በዩቲዩብም አብረን ሙያችንን እጃችንን እናሳድጋለን ቶሎ ማለት ነው። በጣም ፈጠን አድርጌ ለመስራት እሞክራለሁ። ደቂቃ እንዳላስረዝምባችሁ ኢንሻአላህ ተዓላ። አጭር ደቂቃ በፍጥነት እችን የምታክል ምርጥዬና የምታምር አበባ ሰርተናል። አብራችሁ ስለነበራችሁ በጣም አመሰግናለሁ። ኢንሻአላህ ከቪዲዮ የሆነ ነገር ተጠቅማችኋል ብዬ አስባለሁኝ። ቪዲዮ ከጠቀማችሁ ሌሎችም የተለያዩ አበባዎችን አብረን እንሰራለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። ኢንሻአላህ በቀጣይ ቪዲዮ ደግሞ በሌላ ከለር በሌላ ዲዛይን ደግሞ ኢንሻአላህ እንገናኛለን። በጣም አመሰግናለሁ። ቻው ቻው።